ሰርቄ አይደለም፣ አጭበርብሬ አይደለም፣ ዋሽቼ አይደለም፣ ቀምቼ አይደለም። ስለ ወንጌል ነው፣ ስለ ወንጌል ነው፣ ስለ ወንጌል ነው ይሄ መከራ የሚከፈለው። አዎ አባቶቼ ከዚህ በላይ ዋጋ ከፍለዋል። አባቶቼ ከዚህ በላይ ተንከራተዋል። በመጋዝ ተሰንጥቀዋል። አገር እንደሌላቸው ወገን እንደሌላቸው ተንከራተዋል። ያልፋል፣ የጊዜው መከራ ያልፋል። እስራትም ያልፋል፣ መገፋትም ያልፋል፣ መራብም መታረዝም ያልፋል። የማያልፍ ርስት ግን አለኝ፣ የማያልፍ ርስት ግን አለኝ። ካንተም ያገኘሁት ራቁትን በመስቀል ላይ ስለ እኔ ሳታፍር ተሰቅለሃልና አላፍርም። ስለ ፍቅርህ አላፍርም። ስለ አንተ አላፍርም ኢየሱስ፣ ስለ አንተ አላፍርም። በወንጌልህ አላፍርም። ካድና ውጣሉኝ። እምነትህን ካድና፣ ይህን አደራ ካድና፣ ይህን እውነት ካድና ውጣሉኝ። አልክድም ኢየሱስን፣ ያዳንከኝን አልክድም፣ ያስመለጥከኝን አልክድም፣ እውነትን አልክድም፣ አልክድም። አዎ የዘመኑ ጢሞቴዎስ፣ አንተ የምትሰማኝ፣ አንተ የምታየኝ፣ አዎ አባቶች የተንከራተቱለት፣ አባቶች ብዙ ዋጋ የከፈሉለትን ይህንን ወንጌል መሸቀጫ አታድርገው። ይህንን ወንጌል ራስን ለማሳወቂያ አታድርገው። ይህንን ወንጌል ለመክበሪያ አታድርገው። ኢየሱስን እንጂ አንተን አታሳየን። ኢየሱስን እንጂ ንብረትህን አታሳየን። ኢየሱስ ለራሱ የሚሸሸግበት ጎጆ እንኳን አልነበረው። ኢየሱስ ተንከራታች ነበር። ኢየሱስ ከሚያገለግሉት ጋር እኩል ነበረ። ኢየሱስ ድሆችን፣ የተራቡትን፣ የተገፉትን፣ ብቸኞችን፣ የሚንከራተቱትን፣ ያዘኑትን ለማጽናናት በየጓዳው፣ በየበረሃው፣ በየውሃው ጉድጓዱ፣ በየለቅሶ ቤቱ ይገኝ ነበር። አንተስ በብዙ አጃቢ በቦዲጋርድ የምትሄድ የዘመኔ የወንጌል ባላደራ ነኝ የምትል የተለያየ ስም አንጠልጥለ የምትሄድ ወንጌል የተቀበልነው ወንጌል ለዚህ አይደለም፣ ለትውልዱ እንዲተላለፍ ነው። ትውልድ እውነትን አግኝቶ እንዲድን ነው። ትውልድ ኢየሱስን እንዲያይ ነው፣ አንተን እንዲያይ አይደለም። አንተ ልትከብር አይደለም፣ እኛ ዝቅ ልንል፣ እርሱ ብቻ ልልቅ ይገባዋል። እሱ ልልቅ ይገባዋል። ወንጌል አደራ ነው። ወንጌል የሚሞትለት አደራ ነው። ወንጌል የሚዘረፍበት፣ ወንጌል የሚሸቀጥበት፣ ወንጌል ራስን የሚያሳዩበት ሳይሆን ወንጌል ስለ እርሱ ነው። ወንጌል ስለ እግዚአብሔር ነው። ወንጌል ስለ ልጁ ነው። ወንጌል የምስራች ነው። አባቶች እነሱ ሞተው ለእኛ አስተላለፉልን። እነሱ ተገርፈው፣ እነሱ ተንከራተው አስተላለፉልን። እኛስ እንዴት ነው የተረዳ ነው? እንዴት ነው የተረዳ ነው? ሆታና ጭፈራ ብቻ አይደለም። ወንጌል የሙዚቃ ድርድር ብቻ አይደለም። ወንጌል የሚኖር ሕይወት ነው። ወንጌል የሚቆረስ ሕይወት ነው። ወንጌላዊ ኢየሱስ ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ኢየሱስ እንደሚያድን፣ ከሰማይ እንደመጣ፣ እንደሞተ፣ እንደተቀበረ፣ በሦስተኛው ቀን እንደተነሳ፣ ዳግም እንደሚመጣ፣ ያንን የሚመጣውን ንጉሥ እያየን የምንኖርበት ሕይወት ነው ወንጌል። ወንጌል ኃይል ነው። ሞኞች ሆነን አይደለም። ሞኞች ሆነን አይደለም። ማናቆንን አይደለም።
የምንገፋው፣ የምንንከራተተው፣ የምንታሰረው። የዘመኔ ጢሞቴዎስ አንተ የወንጌል ባለአደራ ኢየሱስ የሞተለትን ወንጌል ኖረህ እረፍ። ኢየሱስ የሞተላትን ቤተ ክርስቲያን ለመጠበቅ ትጋ። ብዙ ሐሰተኞች ቢነሱም አሉት 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 ቅሬቶች አሉት፣ ስለ ወንጌል የሚንከራተቱ አሉ፣ ስለ ወንጌል የሚታሰሩ አሉ፣ ስለ ወንጌል ነፍሳቸውን አሳልፈው የሚሰጡ። ስለዚህ ከነሱ ጋር አብር፣ እነሱን በጸሎት እርዳ። ቲፎዞ አትሁን፣ ለማንም ቲፎዞ አትሁን። የማንንም ስም ለማግነን አትስራ። ኢየሱስን ለማግነን ብቻ፣ እሱን ለማግነን ብቻ። ብትታሰር ስለ እሱ ታሰር፣ ብትሰደብ ስለ እሱ ተሰደብ። ሰርቀህ አጭበርብረህ ሳይሆን ዋሽተህ ድሃ አደጎችን መበለቶችን ቀምተህ ሳይሆን እውነትን ተናግረህ ወንጌልን ተናግረህ ብትታሰር በሰማይ በረከት አለ። ኢየሱስ ክርስቶስ የሞተላት ቤተ ክርስቲያን እሱን ከፍ እንድታደርግ ነውና አደራ። ወንጌል አደራ ነው። አደራ። ዛሬ የሚደበድቡኝ ነገ ቢገሉኝም ወንጌልን አደራ እልሃለሁ። አደራ።